ላስት ዊክ በኢትዮጵያ ዲያስፖራ ትረስት ፈንድ እና አጋሮቹ በተዘጋጀው የኢኖቬሽን ሰሚት ላይ በመገኘት በጣም ፕሮሚሲንግ የሆኑ የቴክ ስታርታፖችን እና የተለያዩ ኢቨንቶችን አቴንድ ማድረግ ችዬ ነበር። ብሪፍሊ ሪፍሌክት ማድረግ ፈልጌ ነው። ኢትዮጵያ ዲያስፖራ ትረስት ፈንድ ጋር አፍሌት ማድረግ ከጀመርኩ 5 ዓመት ሊሆን ነው። ወደ 4 ዓመት በቻፕተር ሜምበርነት፣ አሁን ደግሞ በቦርድ ሜምበርነት። ይሄ ሰሚት ሪሌቲቭሊ ዋን ኦፍ በጣም ኢምፓክትፉል ከምላቸውና ለኢትዮጵያ ዲያስፖራ ትረስት ፈንድ ደግሞ የመጀመሪያው የሆነ ኢቨንት ነው። በዚህ ሴሽን ላይ አይ ዋዝ ኤብል ቱ ዊትነስ በጣም ጠንካራ ፓናሊስት፣ ጀጅ፣ ስታርታፕስ፣ ፓርቲሲፓንትስ ያየውበት ነው። በጣም ሶሜኒ አጀንዳስ ወርክሾፕ የነበሩበት ነው። ምናልባት የተወሰኑት ላይ ሪፍሌክት ለማድረግ በጣም ኢንስፓየር ካረጉኙት ውስጥ በጣም ሶሜኒ ኢንሳይትስ፣ ሎት ኦፍ አጀንዳ። የስታርታፖች ችግር ምንድን ነው? ስታርታፖች ለምንድን ነው ስታርታፕ ሆነው የሚቆዩት ፎር ሜኒ ይርስ? ዋትስ ኢትስ ቻሌንጅ እንደ ሀገርም ያለብን ፕላስ ዋትስ ኢትስ ሶሉሽን የሚሉት እንዳለ አይዲያዎች የተነሱበት ነው። ምናልባት እንደ ፖዘቲቭ ኖት ብዬ ከያዝኳቸው ብዙ ጊዜ እንደዚህ አይነት ፒች ኮምፒቲሽኖች ላይ ሪሰንትሊ አቴንድ አድርጌ ባላቅም አብዛኛውን ጊዜ አይዲያ ነበረ ፒች የሚደረገው እና በአሁኑ አይ ዋዝ ኤብል ቱ ኦብዘርቭ ሶ ሜኒ ሪል ፕሮዳክት ሪል ሶሉሽንስ ወደ መሬት ወርደው ከስተመር ኦልሬዲ ያገኙ ሽያጭ የጀመሩ የተለያዩ ሶሉሽኖች ግን አሁን ባለው ሁኔታ ኦልሬዲ ቴስተር ናቸው። ዘይ ዋንት ቱ ጎ ናሽናል፣ ሪጂናል፣ ኢንተርናሽናል የመሄድ ቴንደንሲ ያላቸው ስታርታፖች የቀረቡበት። ከዛ በላይ ደግሞ በጣም ኢምፕረስ ያደረገኝ ኤቭሪዋን አይ ሚት አት ዘ ሰሚት በተለያየ ኢቨንት ከፓናሊስት ይሁን ከፓርቲሲፓንቶች ይሁን ኤግዚቢት ከሚያደርጉትም ይሁን ኤቭሪበዲ ኢዝ ወርኪንግ ኦን some big project. Everybody is working on their own big ideas, their own dream, and everybody wants to network. And ባገኘው አጋጣሚ ሁሉም ያለውን ፒች ለማድረግ ኤክስትራ ኢፈርት የሚያደርግበት everybody is so hungry for connection and to be successful እና የተለየ ኢንስፓይሬሽን ፈጥሮብኛል። ምናልባት ሪሰንትሊ እንደዚህ አይነት ሰሚቶች ኢንጌጅ አድርጌ አላቅም። እኔ ራሴ I was able to make a lot of connection and I really wanted to advise folks to attend similar event to get related የሆኑ ኢቨንቶች ላይ especially like minded እና common aspiration ያለንን ሰዎች ማግኘት የምንችልበት አጋጣሚ ስለሆነ ብዙ ጊዜ ከዲጂታል ብቻም ባለፈ ኢቨንቶች መሄድ ጠቃሚ ነው። ምናልባት the significance of improving quality ብዙዎቹ ሶሉሽን አላቸው። አሁን ግን ያለን ሶሉሽን everybody has the option to look for similar solution for free and they are able to compare it right away. So the idea of a focus on quality is really important. በዚህ ላይ how everybody was displaying themselves out there. Putting yourself out there is the first step, whether it is for an investor or individuals. You don't know አጠገባቸው የተቀመጠው ሰው ምን ኮኔክሽን እንዳለው፣ ምን አይዲያ እንዳለው፣ ምን ጋር ኔትወርክድ እንደሆነ። ስለዚህ using that opportunity to pitch and to discuss and to share your dream, I find very fascinating noticing that in the room. and being honest, even solution ቢኖረንም አንዳንዴ ሶሉሽናችን ማድረግ የሚችለውንና የማይችለውን በጣም በግልጽ ማስቀመጥ። ለምን soon people will find out about the solution, what we can do, what we cannot do. ስለዚህ instead of focusing on a quick fix, we need to focus on some long term strategies. and በዚህ ሁሉ ዳይናሚክ ቼንጅ የሄደ ባለበት ሲቹዌሽን ደግሞ making sure that our product, our ideas are relevant and updated and revised based on the need የራሱ ቫልዩ ይኖረዋል። plus trying to make some value to our stakeholders also የራሱ ፋይዳ አለው። ሜቢ one important point ኦብዘርቭ ያደረኳት ሲነርጂ። አንዳንድ ስታርታፖች when they display about their product they mention due to lack of synergy among their own stakeholders, partners and
ዲዩ ቱ ኮምፒቲንግ ፕራዮሪቲ አሞንግ ዘምሰልቭስ እንዴት አይዲያ ሁሉ እንደገደለባቸው ሲያቀርቡ it's not an easy thing, but as an expert or as technology or focusing on one sector, making sure your stakeholders are up to date, involved, engaged is also very critical. Maybe what concern አደረገ ብትሉኝ ስታርታፑ ላይ even though recently እንደዚህ አይነት ሰሚቶች አቴንድ አድርጌ ባላቅም I saw the same companies and the same names and the same influencers that I used to see few years back እና ሲቹዌሽኖቹ ብዙ አለመለወጣቸው ኒው ፌሰስ አለመምጣታቸው ኒው ስታርታፕ ኢመርጅ አለማድረጋቸው የመጡት ስታርታፖች ደግሞ ወደ ሚዲየም ወደ ሃይ ሌቨል እንትን እያደጉ አለመሄዳቸው maybe the idea that everybody is hunting for that grant money ሊሆን ይችላል even though they may have grown expanded but they are still in the hunt for a grant የሚለውን ያየውበት ሊሆን ስለሚችል እዛ ላይ ትንሽ ኮንሰርን ብሎኛል ሜቢ እንደ አዲሽናል ፋይናል ቶትስ ቢያስኳቸው እንደ ኢትዮጵያ ያሉ ሀገሮች ላይ ሪስክ ካፒታል ኢዚ ባልሆነበት እና አይዲያችንን ወደ መሬት ለማውረድ ኤክስፕሎር ለማድረግ ኢዚ ባልሆነበት situation there is a lot of need for patience especially when things don't go as fast as we can we need that patience plus እንደ ሀገር ደግሞ የስታርታፕ ኢኮሲስተሙ ስታርታፕ ፕሮክላሜሽን ኢንቨስትመንት ክላይሜት ላይ ኢምፕሩቭ ለማድረግ ያሉ several factors የራሳቸው implication ቢኖራቸውም እና down the road even though they may have implication it's fair to be optimistic but ይሄን ሁሉ ኢኮሲስተምን ቡስት ለማድረግ we need urgency we need speed and we need creativity የሚለውን ወስጃለሁ ሌላ የመጨረሻ ፓርቲንግ ፖይንት ማድረግ የምፈልገው ግን everybody may be hunting for that grant money and companies may find it easier to find those companies who have a good equity story and to work with them but expanding I like how one of the panelists put it expanding it beyond grant into investment or a loan or guarantee or some form of technical assistance may help the young entrepreneurs, the startups to take their business to the next level at the same time enabling us to make impact. This is my brief reflection. If you were at the summit, the Great Rift Valley Summit, let me know your reflection and hope to engage more. Thank you.